እመቤታችንን ፍቅሯን፣ ረዳትነቷን፣ አማላጅነቷን ጥዬ ሄዳለሁ ያለ ሰው ከክርስቶስ አይደርስም። ክርስቶስ የሕይወት መንገድ ነው። በዚያ መንገድ ውስጥ ግን ለመመላለስ የእመቤታችን ረዳትነት ያሻል። እሱን አምላክ ካልክ እሷን ወላዲት አምላክ እያልክ፣ እሱን ፀሐይ ካልክ እሷን ምስራቅ እያልክ ይዘህ፣ እሱን ፍሬ ካልክ እሷን ዛፍ እያልክ ይዘህ ሄድ ነው። እሱን የሕይወት እንጀራ ካልክ እሷን ደግሞ መሶበ ወርቅ፣ እሱን ውሃ ካልክ እሷን ነቅ ንጽሕት ንጹህ ምንጭ እያልክ ይዘህ ሄድ። ለዚህ ነው እኮ በቤተ ክርስቲያን የስዕል የእመቤታችን ስዕል ምንድን ነው የሚባለው? ስሙ ምስለ ፍቁር ምን ማለት ነው? ምስለ ፍቁር እኮ ወልዳ ማለት ከተወዳጁ ልጇ ጋር ማለት ነው አይደል? ምስለ ፍቁር ወልዳ። ስለዚህ የክርስትና ጉዞ ምስለ ፍቁር ወልዳ ነው። ዝም ብሎ ብቻ እንትን ነጥሎ መሮጥ የለም። ምስለ ፍቁር ወልዳ እናቱን ረዳት፣ ፍቅር፣ አማላጅ አድርጎ መያዝ፣ እሱን ደግሞ አበጋዝ፣ ሊቅ፣ ራስ፣ ሕይወት፣ ትንሣኤ፣ መምህር፣ ጌታ፣ አምላክ፣ ንጉሥ አድርጎ መኖር ነው። እና እመቤታችን ይዘን ለዚህ ነው እኮ የቤተ ክርስቲያን ጉዞ የት ነው የተጀመረው? ከመስቀል አይደለም የተጀመረው? ቤተ ክርስቲያን የተወለደችው የት ነው? መስቀል ስር ነው። ይኸውላችሁ ክርስትና መንገድ ነው አላልኳችሁ? ምንድን ነው ያለ? ሐዋርያትን ጌታ ሲያገኝ ምንድን ነበር ነው የሚላቸው? ተከተለኝ አይደል የሚላቸው? መንገድ ስለሆነ ክርስትና መንገድ ስለሆነ ተከተለኝ ነበር የሚላቸው። ከዚያ አጠቃላይ እሱን እያመለክን የምንኖረው ኑሮ ራሱ መንገድ ሲለው ምንድን ነው ያለ? ዘይፈቅድ ይትለወኒ ይጽላ ነፍሶ ያጡ ወይጹር መስቀለ ሞቱ ወይትለወኒ። እኔን ሊከተል የሚወድ ሰው ካለ ሰውነቱን ይካድ፣ ራሱን ይካድ፣ መስቀሉን ተሸክሞ ይከተለኛል። ስለዚህ መስቀል በዕለተ ዓርብ መስቀሉን እንድንሸከም ስለ መስቀሉ ከመስቀሉ ስር መስቀል መሸከምን ሰጥቶናል። መስቀሉን ተሸክመን ክርስቶስን ስንከተል ግን አንድ ሰው ጥለን መሄድ የለብንም። እሷም ማናት? እናቱ ናት። ለዚህ ነበር ከመስቀሉ ስር ክርስትና መስቀልን ተሸክሞ ክርስቶስን መከተል ነው። መስቀልን ተሸክሞ ክርስቶስን የሚከተል ሰው ግን አንድ መንገድ የምትመራው ሰው ታስፈልገዋለች። እሷ ድንግል ማርያም ናት። ለዚህ ነበር ከመስቀሉ ስር መስቀሉን ከመሸከም ጋር እናቴን ይዘህ ተጓዝ ብሎ እነኋት እናት ብሎ የሰጠው እና የእመቤታችን የድንግል ማርያም ጸሎት ለዚህ ነው።